የታከለ ኡማና የእስክንድር ነጋ ፍጥጫ ትላንትና የአዲስ አበባ ከተማ ምክር ቤት መግለጫ ማውጣቱን ተከትሎ እስክንድር ነጋ ምላሽ ሰጥቷል። የአዲስ አበባ ምክር ቤት ባወጣው መግለጫ ህዝብን ከህዝብ የሚያጋጩ ከአንድነት ይልቅ ልዩነትን የሚያራግቡ በህጋዊ መንገድ በተመረጠው አስተዳደር ላይ አመጽ የሚያነሱ ማንኛቸውም ድርጊቶችን ለማንም የማይጠቅም ጸረ ህገ መንግስትም ስለሆነ በአስቸኳይ እንዲቆም ብሏል። አሁን ያለው የከተማው አስተዳደር ህጋዊ መሰረት ያለውና በምክር ቤቱ ጸድቆ የተሾመ በመሆኑ መላው የከተማው ነዋሪዎች ከከተማው አስተዳደር ጎን በመቆም በከተማችን ነዋሪዎች ድምጽ ውክልና የተሰጠው ምክር ቤት ስልጣን ወደ ጎን በመተው እየተነሱ ያሉ የማደናገሪያ ሐሳቦችን አምርሮ እንዲታገል አሳስቧል። ከዚህም በመቀጠል ምክር ቤቱ የአዲስ አበባ ጉዳይን በተመለከተ ከተማችን የሁሉም ብሔር ብሔረሰቦችና ህዝቦች በፍቅር በመተሳሰብ በመቻቻል በአብሮነት ለሰላም ልማት ዲሞክራሲ ዘብ የቆመ ህዝብ የሚኖርባት የሁላችንም ከተማ የአፍሪካ መዲና የዓለም አቀፍ ዲፕሎማቶች መኖሪያ መሆኗ ታውቆ ከከተማው ጋር ተያይዞ የሚነሱ ጥያቄዎች የህጎች ሁሉ የበላይ በሆነው የኢፌዴሪ ህገ መንግስት ምላሽ የሚያገኝ ስለሆነ ፍጹም የግጭት መንስኤ መሆን አይገባውም ብሏል። ይህንንም ተያይዞ እስክንድር ነጋ ከቢቢሲ ጋር ያረጋውን ቆይታ ይዘንላችሁ መተናል። እስክንድር ነጋ የአዲስ አበባ ምክር ቤት ባንዲራስ ላይ የተሰበሰበው ነው የአዲስ አበባ ምክር ቤት መሆን የሚችለው ብሏል። ከጥቂት ቀናት በፊት በአዲስ አበባ ጉዳይ የመከረ ጉባኤ አዲስ አበባ ባልደራስ አዳራሽ ተካሂዷል። ባላደራ ምክር ቤትም አቋቁሟል። በጉባኤው ላይ ዋነኛ ተናጋሪ የነበረው እስክንድር ነጋን ባልደረባችን በቀለ አቶማ ስለ ምክር ቤቱ ጠይቆታል። ያው እንግዲህ ስብሰባው ላይ እንደምታውቀው ባለ 4 ነጥብ የአቋም መግለጫ ወጥቷል እና እነዛን ነጥቦች ለማስፈጸም ነው የምክር ቤቱ ተግባር በስብሰባው ላይ ግልጽ የሆነ ውክልና ህዝቡ ሰጥቶናል እና አሁን በአሁኑ ሰዓት አዲስ አበባ ላይ የህዝብ ውክልና ያለው ስብስብ ይህ ምክር ቤት ብቻ ነው። የአዲስ አበባ መስተዳድር አሁን ከተማውን የሚያስተዳድረው ምክር ቤት የምርጫ ዘመኑን ጨርሷል። ከንቲባውን በህዝብ የተመረጡ አይደሉም እና አሁን ባለው መሬት ላይ ባለው ተጨባጭ ሁኔታ ህዝብ ተሰባስቦ ግልጽ ውክልና የሰጠው ለዚህ ውክልና ነው እና በዛ ላይ ያሳለፈ ውሳኔ አለ። በዛም ውሳኔዎች ተፈጻሚ ለማድረግ ነው የተቋቋመው። የአቋም መግለጫዎቹ ምንድን ናቸው? አሁን እንግዲህ 4 ነጥቦች ናቸው ላይ የተካተቱት። መጀመሪያው ያው መርህም አዲስ አበባ ላይ አዲስ አበባ ጉዳይ የሚለውን አዲስ አበባ ጥያቄ የሚባለው ዋነኛ መርሁን መግለጽ የተገለጸበት ነው። ይህም በአዲስ አበባ ላይ ማንም ህዝብም ሆነ ብሔርም ሆነ ብሔረሰብም ሆነ ክልልም ሆነ በላዩ ላይ ልዩ ጥቅም ማንም የለውም የሚለው መርህ የተገለጸበት ነው። ግን የምክር ቤቱ አሁን ዋነኛ ትኩረት በሌላኛ ነጥብ ላይ የተካተተ ነው። እሱም በአዲስ አበባና በኦሮሚያም በህዝብ የተመረጠ በቀጥታ በነጻ ምርጫ የተሰየሙ መስተዳድሮች ስለሌሉ በአሁኑ ጊዜ የአስተዳደር ወሰን በኦሮሚያና በአዲስ አበባ መካከል ያለው አስተዳደር ወሰን ድርድር፣ 1 2 ደግሞ በከተሞች ዙሪያ ይደረጋል የተባለው ሰፈራ እንዲቆም የሚል ነው። ይህ ማለት ይህንን ያቀዱ ሰዎች የቆሙለትን ዓላማ ይሰርዙ ማለት አይደለም ማለት አይደለም። በህዝብ የተመረጠ መስተዳድር እስኪሰየም ድረስ የሚቀጥለው ምርጫ ተደርጎ ያ ምርጫ ነጻና ፍትሃዊ ሆኖ ህዝብ የመረጣቸው ወኪሎች፣ ህዝብ የመረጣቸው መስተዳድሮች በሁለቱም በኩል እስኪመጡ ድረስ እንደነዚህ አይነት መሰረታዊ ጉዳዮች ውስጥ ተግባራዊ መሆን የለባቸውም የሚል ነው። ይህ መሰረታዊ የሆነ የዲሞክራሲ ጥያቄ ነው እና ይህንን የመከታተል ኃላፊነት ነው በዋናነት ምክር ቤቱ ያለው። ይህንን አስመልክቶ በዚህ ሳምንት ውስጥ የህዝቡን አቋም ለጠቅላይ ሚኒስትር አብይ አህመድ አቶ ለማ መገርሳና ለኢንጂነር ታከለ ኡማ ደብዳቤ ያስገብቷል። ድርድሩ መቆም አለበት፣ ሰፈራው መቆም አለበት የሚል ይህንን በአጭር ጊዜ ውሳኔ እንዲሰጠን ጊዜ እንሰጣለን። የማይሆን ከሆነ ግን ያው መልሰን ወደ ህዝቡ እንመለሳለን ማለት ህዝቡ ከዚያ በኋላ ምን መደረግ እንዳለበት አብረን የምናየው ይሆናል። ወቅታዊና ትኩስ መረጃዎች እንዲደርሱ ሰብስክራይብ ያድርጉ። የላይክ ምልክቷንም መጫኑን አይርሱ። እናመሰግናለን። የታከለ ኡማና የእስክንድር ነጋ ፍጥጫ